እንዴ ቃልዬ ና ምሳ ልበላ ነው። ከማሚ ጋር ልበላ ነው። አስቁሚያታለሁ። ከማጋ? ከማሚ ጋር። ምን ነው? ኧረ ምንም። ወይ ቃልዬ እንዴ ማንን ነው የሚያቅፈው? አይ ያቺ የፈረደባት ሟች ፍቅረኛው ናታ። እንዴት ናችሁ? ሰላም ነው ቃልዬ፣ እንዴት ነህ? አለሁ ደህና ነኝ። ደህና ናችሁ? ሰላም ነው እግዚአብሔር ይመስገን። ምን ነው እኔም ብቻ ሰላም አትሏትም እንዴ? ማንን? አንቺ ሰላም ነሽ? እንዴት ነሽ? በቃ ቻው። ወይ ቃልዬ፣ ወይ ጸበል ወይ አማኑኤልማ ማስገባት አለብን። ኧረ እውነትህን ነው። እያያችሁት እንዳታጡት። ምሳ እንብላ አይደል? በጣም ነው የራበኝ። ብንበላ ይሻላል አይደል? ምን ልታዘዝ? ምግብ እንብላ አይደል? በየአይነት አለ አለ። ስንት ነው? 200 ብር። በቃ አንድ በያ ያስኩ መስሎኝ። በቃ ቡና እንጠጣ አይደለ? 2 ቡና። እሺ። ናፍቀሽኝ ነበር ደግሞ። ይቅርታ ወንድሜ፣ ወንበሩ ሲሄድ ማለት ነው። እያያት አይደል እንዴ? ማንን? እሷን ነዋ። እያያት ወንበሩ ልሰር ትላለህ እንዴ? እዚህ እሱ ያማል እንዴ? ወንበሩ ባዶ አይደል? ሰው ጤነኛ አይደለም እንዴ? እያየሽ አላየሁም ይላል። እንደዚህ አትይኝ፣ አፍራለሁ። ለምን እኔ ቤት አንሄድም? ከዛ እንተኛለን። እሺ ደስ ይለኛል። ነይ እንሂድ። እንዴ ቃልዬ ወዴት ነው? ለባሚ ቀለበት ላደርግላት ነው። ቀለበት? ይኸውልህ ቃልዬ ሰዓት የለኝም። ሌላ ቀን እናወራለን። ቻው። አይ ቃልዬ። ቃልዬ ሰላም ነው? ይቅርታ ቸኩላለሁ። እና ወዴት ነው? ፕሮፖዝ ላደርግ ነው። ላገባ ነው። ማንን? ባሚን። ሌላ ቀን እንገናኛለን። ቻው። አይ ቃልዬ ከፍቅረኛ ጋር ምን ታደርጋለህ? የምን ፍቅረኛ? ፍቅረኛ እንደሆነች አታውቅም መሰለኝ። ስለምንድን ነው የምታወራው ወንድሜ? ከዚህ በኋላ ደግሜ አልነግርህም። አጠገቧ እንዳትደርስ። ከማን አጠገብ? እሷ አጠገብ። እንዴ ማንም እኮ የለም። ሰማሽልኝ? ቀልዱን ደግመህ አጠገቧ እንዳትደርስ። አስደነግጠህ አይደል? በጣም እንጂ። ምን ሆኖ ነው? ለፍቅረኛው ቀለበት ሊያደርግላት እየጠበቃት ወደ እሱ ስትመጣ በመኪና አደጋ ሞተች። ከዛ ቀን ጀምሮ ይኸው ላገባ ነው እያለ ይሮጣል። ሲያሳዝን በእናትህ። ጥያቄ እንደዚህ በፍጥነት ትቀበኛለሽ ብዬ አስቤ አላውቅም። ምን ሆነሽ ነው ባምዬ እዚህ ጋር የተቀመጥሽው? እየበረደሽ ነው? በይ እንግባ። መግባት አትፈልጊም? ቆይ እሺ ጋብዤልሽ ልምጣ። እሺ ወደድኳ ፍቅርኩሽ የፈለገው ይምጣ የፈለገው ይምጣ። ያዝ አድርጊ እንጂ ባምዬ ያሞቅሻል እኮ። አዎ እንደሱ ነው። ትንሽ ደቂቃ ብቻሽ ይሞቅሻል። በጣም እንደምታፈቅራት ያስታውቅብሃል። በጣም እንደበረዳት አታስታውቅም? ያስታውቃል። አታስብ፣ ጋቢውን ስለለበሰች ቶሎ ይሞቃታል። አላልኩሽም? ይሄው ሌላ ምስክር። ለምን ወደ ቤት ተዛታከው? የኔ ፍቅር እንግባ እንዴ? ትንሽ እንቆይ። እሺ መቆየት ፈልጋለች። እየሞቃት ነው መሰለኝ። እንዴት ነው ግን የተዋወቃችሁት? እሷ ትንገርህ። ባምዬ አንቺ ንገሪው፣ ባንቺ ያምራል። ንገሪው፣ ምን ችግር አለው? ባምዬ ንገሪው። እንዴ እያናደርሽ ነው። አታናጂኝ። ትቼሽ ልገባ ነው። ነፍሴም ተጨነቀች ነደ
ችግር የለውም በቃ ሌላ ቀን ትነግሪዋለሽ። ነገ ይምጣ። ነገ ከመጣ ትነግርሃለች፣ ግን እንዳትቀር። አበደም ይበሉኝ በፍቅር ሰከረ። እንዴ ዛሬ ምን ሆነሻል ባምዬ? ጋቢውን አዛርጊው እንጂ። ፍቅራችን ውይ ፍቅራችን ኧረ በስመ አብ! ኧረ ልጅ አንድ ነገር እናርግለት። ምን እናርግለት? በቃ ሄደና ሳምነዋ። ምን ብለን? እንደ ሞተች አጠገቡ ማንም እንደሌለ። አንተ ያማል እንዴ? ተመቸሽ? ትንሽ ነው የቀረንሽ። ና እባክህ። ሰላም ነው ቃልዬ? ሰላም፣ እንዴት ናችሁ? ምን እያረክ ነው? ጸጉሯን ቅባት እየቀባሁት ነው። ማንን? እሷን ነዋ። ቃልዬ ለምናምን አትቀበልም? ምኑ? መሞቷን ነዋ። ሁሌ ብቻህን እኮ ነው የምታወራው። ምን ሰው አብዷል እንዴ? እያያችኋት አይደል? ማንም የለም፣ ሞታለች። በቃ ምን የሞተ ሰው መጠበቅ አቁም። አልሞተችም። ሞተች አትበሉኝ። ተረጋጋ። እኛ ላንተ አስበን። ለኔ ብታስቡማ እንደዚህ አይነት ወሬ አታወሩም ነበር። ይኸውልህ ቃልዬ፣ ያንተ ባሚ ቀለበት ልታረግላት ቀጥራት ወደ አንተ ስትመጣ በመኪና አደጋ ሞታለች። አልሞተችም። አልሞተችም እኮ። እሺ ተረጋጋ። አልረጋጋም። አብዳችሁ ልታሳብዱኝ ነው? ነይ ባሚ፣ ዞር በሉ። ወይ በፍቅር ሰከረ። ከሁኔታ ፍቅረኛህን የምትጠብቅ ይመስለኛል። ልክ ኖት። ስንት ሰዓት ነው የቀጠርካት? 6 ሰዓት ነበር የቀጠርኳት። አሁን 8 ሰዓት ሊሆን ነው። ምን ነው በጠራራ ፀሐይ ቀጠርካት? አታፈቅራትም እንዴ? አረ እንደውም ከራሴ በላይ ነው ማፈቅራት። ሰውን በራስ ልክ ነው ማፍቀር። ከራስ በላይ የሚፈቀረው ከራስ በላይ ያለውን ነው፣ የላኛውን። እሱስ ልክ ኖት። ያው አባባሉ ልጠቀመው ብዬ ነው። ይሁን። ሴቶች ፀሐይ ይፈራሉ። ለዚያው ነው የዘገየችው። ምናልባት ዘግይታ ከሆነ ዛሬ እንኳን 6 ሰዓት የቀጠርኩበት የተለየ ምክንያት ስላለኝ ነው። ምክንያትህን መስማት እችላለሁ? እንደማይ ከሆነ እኔም ስራ የፈታ ጆሮ፣ አንተም እሷን የምትጠብቅበት ጊዜ አለ። ያው ከመጣች ትመጣለች። የዛሬ ዓመት እርሶ የተቀመጡበት ጋር ቁጭ ብላ ጓደኛዬ ስጠብቅ ነው እዚህ ጋር የተገናኘ ነው። በጠራራ ፀሐይ? አዎ። ምን እየሰራች አገኘሃት? ያልቀጠረችውን የማታውቀውን እኔን እየጠበቀች ነበር ባይ ነኝ። እሷስ? እሷማ ምን ነው በጠራራ ፀሐይ ፈልጌው ነው። እንዳንቺ አይነት ቆንጆ ልጅማ ፀሐይ ሲያንቃቃት ማየት ትንሽ ይከብዳል። ኧረ እባክህ ልሞትልሽ? ለእኔ ብለህ ነው የምትሞተው? አንቺን ለመሰለሽ ቆንጆ ፍግም ብል ራሱ ምን ችግር አለ? ደግሞ ጓደኛዬ ራሱ ክፉ ነው። እዚህ ግቢ ውስጥ አንቺን የመሰለሽ ቆንጆ እንዳለች አልነገረኝም። ኧረ ሰዓት እንዳይሄድብህ ብትሄድ አይሻልም? ለነገሩ ልክ ነሽ። ሌላ ጊዜ ስመጣ እንዳገኘሽ ስልክሽን ልቀበልሽ? በጋዜጣ ይውጣ ደውልልሻለሁ። አደራሽ። እሺ? ደግሞ ከፀሐይ ላይ ትንሽ ከዛ በኋላማ ፍቅራችንን አቀጣጠል ነው። በጠራራ ፀሐይ ለኩሳችሁት እንዴት አይቀጣጠል? ሰዓቱም እየሄደ ነው ይመስለኛል። አትመጣም። ለምን አትመጣም? ዘግይታ ነው እንጂ ደግሞ ትልቅ ሰው አይደሉ እንዴ? ለምን ክፉ ቃል ይናገራል? አንተ ከ3 ሰዓት በላይ የዘገየች ነው የመሰለህ፣ ግን ከቀረች ብዙ ዓመታት አለፋት። እርሶ ሰውዬ በጠራራ ፀሐይ አረቄ መጠጣት ጀመሩ እንዴ? እንዴ ዛሬ እኮ ቀለበት ማድረግላት ቀን ነው። እመነኝ፣ አትመጣም። ብዙ ተንገላታ። ይኸው መጣች። ይኸው እያት እንጂ ልጄ፣ ማንም የለም እኮ። ምኑን ነው የማየው? እንዴ ምን ሆና ነው? ስላረፈደች አኮረፍኳት መስሏት ነው? ኧረ አላኮረፍኳትም። አበባው ሰጣት እንዳላኮረፍኳት። ኧረ አላኮረፍኳትም። ባይሆን ቀለበቱን ሳር እንዴ ባምዬ፣ ምን ሆንሽብኝ ባምዬ? ለምንድን ነው የምታለቅሽው? ንገሪኝ እንጂ። የተናገረሽ ሰው አለ? ያስቀየመሽ ሰው አለ? ማን ያስቀየመሽ? እኔ ነኝ? የዚህ ሰፈር ሰው ነው? ለምንድን ነው የሆንሽውን ነገር ማትነግሪኝ? እንዴ ልታሳብጂኝ ነው እንዴ? እቺ ልሄድ ነው። ምን? ተመስገን። የኔ መሄድ ነው ያስደስትህ? ኧረ አይደለም። ድምፅሽን ከሰማሁት እኮ ስንት ጊዜ። መልስሽን እኮ ከውስጥሽ ነበር ማዳመጠው። አሳዘንከኝ። ለምን?
ድምፄን ሰምተህ ብትደሰትም በመሄዴ ልታዝን መሆኑን ሳስብ አሳዘንከኝ። በመሄዴ? አዎ። ድምፅና ቀልድ በአንድ ቀን? ከልቤ ነው። ካንተ በጣም ርቄ መሄዴ ነው። ምንድን ነው የምታወሪው? ከዚህ በላይ ልጎዳህ አልፈልግም። ሄደሽ ምን ሊጠቅመኝ? እውነቱን መቀበል አለብህ። የቱን እውነት? የመሄድሽን? ያለ መኖሬ። አንቺም እንደ ሰፈሩ ሰው አበርክ ልትይኝ ነው? አብረን ነበር ያበድነው። ብቻህን ስትሆን ጤነኛ ትሆናለህ። እርግጠኛ ነኝ በህልሜ ነው። ስሄድ ትነቃለህ። አንቺን ካጣሁ እሞታለሁ። እኔ ካለው በህይወት መኖርህ ትርጉም የለውም። ሄደሽ ከምሞት ኖረሽ ህይወቴ ትርጉም ይጣል። አታስብ፣ ስሄድ አትሞትም። በምን አወቅሽ? ሞቼ እንድኖር ካደረከኝ ኖረ እንድትሞት አልፈቅድልህ። ደግሞ ሞቻት በይ ሞቻት በይ። እወድሃለሁ። ደህና ሁንልኝ። እንዴ እየሄድሽ እኮ ነው። ዝም ነው እንዴ የምትሏት? አረ መልሱልኝ። ነይ በሏት እንጂ ሰው ሲሄድ ዝም ነው እንዴ የሚባለው? ፍቅሬን መልሱልኝ እባካችሁ እባካችሁ። ምን ነው ምን ሆነ ነው? መንፈሷች ታረገችብህ እንዴ?